በዛሬው ቪዲዮ ኢዮብ ጎጆ ላይ አርናንና ካርታል ከሀገር ለመውጣት የሚሞክሩበትን በመጨረሻ በፖሊስ የሚያዙበትንና ዳሪያ ወጥመድ ውስጥ ገብታ እሷም የምትታሰርበትን ሳዲቅ ሙጃን እንዳገባ ለቤተሰቡ የሚያሳውቅበትንና የአርናን ህይወት የሚያልፍበትን እንዲሁም ሌሎች ማስደንጋጭና አጓጊ ትዕይንቶችን ይዤ ቀርቤያለሁ። ወደ አስደንጋጩና ወደ አጓጊ ትዕይንት አለፍኩኝ። ሶመር አሁን ድርጅቱን ለማስመለስ የመጨረሻው አማራጩ የሂሳብ ባለሙያውን በአርናን አማካኝነት ለማግኘት ነው። አርናንና እንዲሁም ደግሞ የሂሳብ ባለሙያው አሁን ይገናኛሉ። ምክንያቱም አርናን የሰራውን ወንጀሎች በሙሉ ደባብቆ ከሀገር ለመውጣት ስለሚፈልግ ነው። በዚህ መካከል ግን ካርታል ከአርናን ጋር አብሮ እየሰራ ቢሆንም እንኳን ግን ለሶመር መረጃ እያቀበለ ነው። አሁን አርናን ከሀገር ለመውጣት እየሞከረ የሂሳብ ባለሙያውን እየጠበቀ ባለበት ቅጽበት ላይ ወደ እሱ ጋር ካርታል ይመጣል። ግን ወደዛ ቦታ ላይ ፖሊሶች መጥተዋል። ሶመርም ደርሷል። ምክንያቱም ሁሉንም ነገር ካርታል ለፖሊሶች አሳልፎ ሰጥቷል። በዚህ የተነሳ ነበር አርናንና እንዲሁም ደግሞ ካርታል ከተገናኙ በኋላ ፖሊሶች ደግሞ የሂሳብ ባለሙያው እስከሚመጣ በጀልባ እየጠበቁ እንዳያመልጣቸው እያፈገፈጉ ባሉበት ሰዓት ላይ አሁን ዳሪያ ወደዛ ስፍራ ትመጣለች። ሳዲቅ ልጆቹን ከሰበሰበ በኋላ አሁን በእጁ የሚገኙትን ቱርካንንና እንዲሁም ዳሪያን ይሰበስባል። እናም አንድ ንግግር ይናገራል። ይቅርታ አድርጉልኝ ልጆቼ፣ እዚህ ቤት ውስጥ ሴት ስላመጣሁ፣ ሙጃንን ስላመጣኋት፣ ሚስቴ ያልሆነችን ሴት ስላመጣሁ በጣም ይቅርታ ሲል ቱርካንና እንዲሁም ደግሞ ዱንሽ በጣም ፈገግ ይላሉ። ምክንያቱም ደግሞ ስላመጣ ይቅርታ የጠየቃቸው ስለሆነ ከዚህ በኋላ ያመጣም ብለው ስላሰቡ ነበር። ግን እውነታዊ አልነበረም። ከዛሬ በኋላ ግን ወስኛለሁ እና ይችን ሴት ሚስቴ ለማድረግ ወስኛለሁ፣ እናም ደግሞ አገባታለሁ ሲል ይናገራል። እናም አሁን ይህንን የሰሙት ቱርካንም ሆነ እንዲሁም ደግሞ ዱንሽ ፈገግ ከማለታቸው የተነሳ አሁን ፊታቸው በሀዘን ይለብሳል። ከዚህ በኋላ ሙጃንና እኔ ተጋብተናል በማለት ለቱርካንና እንዲሁም ለዱንሽ ይነግራቸዋል። የተጋባበት ወረቀትን የሚያሳያቸው ከዚህ በኋላ እናንተ ልጆቼ ናቸው እንጂ የኔ የበላዮች አይደላችሁም። ስለዚህ ምናልባት የነገር ጠላት የሚያደርገን ከሆነ ከዚህ በኋላ ልጆቼ ሳትሆኑ እናንተ የኔ ጠላቶች ናችሁ በማለት ሳዲቅ ይዝትባቸዋል። ዳሪያ ካርታልና እንዲሁም አርናን እንዳሉበት ስፍራ ትመጣለች። ካርታል እዛ ስፍራ ላይ ፖሊሶች እንዳሉና መሳሪያ ሊተኮስ እንደሚችል ያውቃል። በዚህ የተነሳ ዳሪያን ወዲያው ያቀፋት እባክሽን ከዚህ ቦታ ሂጂ ሲል ይነግራታል። እሷም አትሂድ፣ ጥለኸኝ አትሂድ እባክህን ብላ ትለምነዋለች። ግን እሱ እባክሽ አሁን መሄድ ይኖርብሻል ቶሎ በይ በማለት ይናገራል። ፖሊሶች እባክህ ቁም ሶመር በማለት ሶመርን እንዲቆም ያደርጉታል። ፖሊሶች ምንም ቢሆን ካርታልም ሆነ እንዲሁም አርናን እንዲያመልጡ አይፈልጉም። ግን ደግሞ ዳሪያን የተመለከተው ሶመር እዚህ ውስጥ እሷ እንድትገባና መሳሪያ እንዲተኩስ አልፈለገም ነበር እና እንዴት ብሎ ማስመለጥ እንዳለበት ግራ ገብቶታል። በድንገት ግን አንድ ትልቅ ነገር ይፈጠራል። የሂሳብ ባለሙያው ፖሊሶችን ይመለከታቸዋል እና ወጥመድ እንዳለ ይከባዋል። ወጥመድ ነው ፖሊሶች አሉ በማለት ወዲያው መሳሪያውን አውጥቶ መተኮስ ይጀምራል። አርናን ያመልጣል። ካርታል ደግሞ ዳሪያን ምንም መሳሪያ እንዳይተኮስባት እሷን ያስመልጣታል። ፖሊሶች ቀጥታ መሳሪያቸውን የተኮሱ ወደፊት ለፊት ይሄዳሉ። ግን ይህ በእንዲህ እንዳለ ካርታል ዳሪያን ሲያድናት፣ ሶመር ደግሞ መሳሪያ ይተኮስበታል እና ምን ማድረግ እንዳለበት ግራ ይገባዋል። በፍጥነት ግን ወደ መኪና ውስጥ ጋር ይሄዳል። እናም አሁን ከእነሱ ጋር ሊያመልጥ የነበረውን የሂሳብ ባለሙያውን ባለጀልባውንና እንዲሁም ደግሞ አርናንን ማሳደድ የጀመረው ሶመር በመጨረሻ እነሱን እጆቹ ላይ አስገብቶ መሳሪያም ደቅኖባቸው በፖሊስ ቁጥጥር ስር እንዲገቡ ያደርጋል። ካርታል፣ ዳሪያ እንዲሁም ደግሞ አርናን የሂሳብ ባለሙያውና የጀልባ ሲያጓጉዛቸው የነበረው ሰው እያንዳንዱ ሰዎች በሙሉ እስር ቤት ይገባሉ። እናም ዳሪያንም ፖሊሶች ይዘዋት ይሄዳሉ። ሶመር ምንም ነገር አልተናገረም፣ ምንም ነገር አላለም፣ ጸጥ ይላል። እናም አሁን ሁሉም ወደ ፖሊስ ጣቢያ ይሄዳሉ፣ ወደ እስር ቤት ያመራሉ። በሌላ በኩል ደግሞ ሳዲቅ አለ። ሳዲቅ ከዛሬ ጀምሮ ልጆቹን እንደማይፈራቸውና የእሱ ጠላቶቹ እንደሆኑ ይናገራል። ቱርካን ደግሞ ትፈታታለህ፣ ሙጃንን ሂደህ አሁን በፍጥነት ትፈታታለህ በማለት ታስጠነቅቀዋለች። ግን ፈጽሞ እንደማያደርገውና እንደማይሰማት ይነግራታል። ዱንሽን ብትለምነውም ቱርካን ብትማጸነው ማንንም ሰው ሊሰማ አልቻለም። ሳዲቅ አሁን ከሙጃን እልል ያለ ፍቅር ይዞታል። ማንንም መስማት አልቻለም። እንዲህ እንዳለ ሙጃን ደግሞ ከድሮ ባሏና ከልጇ አባት ስልክ ይደወልላታል። እናም ልጇን ለምን እስር ቤት እንዳስገባችውና ከዚህ በኋላ ልታየውን እንደማትችል ይነግራታል። እሷም በዚህ የተነሳ በጣም ልቦቿ ይሰበራሉ። ፖሊሶች ዳሪያን ሁሉንም ነገር ካጣሩ በኋላ እንድትፈርም አድርገው ወንጀል ስፍራ ላይ መገኘት እንደሌለባት አስጠንቅቀዋት እንድትሄድ ይነግሯታል። ስለ ካርታል ብትጠይቅም እንኳን ስለ ካርታል ምንም ነገር የለም በማለት አሁን ሶመር ይዟት ለመሄድ ይሞክራል። ሶመር ከካርታል እንድትርቅ ይነግራታል። እሷም ደግሞ አርቅም፣ ካርታልን ለሁሉም ነገር ይረዳ፣ አንተንም ይረዳህና አባት ከእስር ቤት እንዲወጣ ያደረገ ሰው ካርታል ነው ሲል ይናገራል። እሷም በዚህ ሰዓት ላይ እሱ እህትሽን እንደጎዳው አንቺንም ይጎዳሻል፣ ስለዚህ ደደባቱኝ ከሱ ራቂ በማለት ይነግራታል። እሷ ግን ከካርታል እንደማትርቅና ከዚህ ፖሊስ ጣቢያ እንደማትሄድ ካርታልን ሳታወጣ ትነግረዋለች።
ሳዲቅ ለዘመናት አስቀምጦት የነበረውን አሁን የሚስቱን የድሮ ሚስቱን እያንዳንዱን እቃዎች፣ ፎቶዎችና ልብሶች በሙሉ ከሳሎን ቤት ውስጥ ያነሳቸዋል። ከመመገቢያ ክፍላት ውስጥ ያነሳቸዋል። አሁን መነሻቸው ከተነሱ በኋላ ሌላ ቦታ መቀመጥ እንዳለባቸው ይናገራል። አሁን ተቀየረች። ነስሪንን ቀየራት በሙጂሃን ይቅርታም እየጠየቀ ከዚህ በኋላ እንደማይችልና ብቻውን መኖር እንደማይችል ሳዲቅ እየተናገረ ሁሉንም ነገር ለነስሪን ለፎቶ አውርቶ አሁን ወደ ቤቱ ይመለሳል። ፖሊስ ጣቢያ ውስጥ ገብተው የሚገኙት አርናንና እንዲሁም ካርታል አርናን ካርታልን ይቅርታ ይጠይቀዋል። እናም ልጄ ከዚህ በኋላ አንተ ነፃ የሆነ ህይወት ትኖራለህ። እኔ ደግሞ እስር ቤት ውስጥ እንድትገባ አንተ አልፈቅድም። አንተ ነፃ ነህ። ቀሪ ዘመንህን እስር ቤት ውስጥ ገብተህ መኖር አይጠበቅብህ። እኔ አርናን አባትህ ሁሉንም ነገር እንድትወጣ አድርግሃለሁ ሲል ይነግረዋል። ካርታልም አርናን እባክህ ምንም ነገር አታበል፣ ምንም ነገርም እንዳታደርግ፣ እኔ ምንም ነገር አልፈልግም፣ ፖሊሶች የሚይዙን አይሆንም ሲል ይነግረዋል። እሱም ፖሊሶች ይይዙናል፣ ግን ደግሞ አንተ እንድትቀጣ አላደርግም በማለት ይናገራል። ፖሊሶች ይመጣሉ፣ የአርናንን ካቴና ይፈቱለታል። እናም ከዛ ውስጥ ያወጡታል። እናም አሁን እንደገና በካቴና አስረው ወደ መጠየቂያ ክፍል ውስጥ ያስገቡታል። እሱም ለምንድን ነው አርናን ይህንን ሁሉ ነገር ያደረገው እና አሁን ዛሬ አንተ ብሎም ሲጠይቀው በመጀመሪያ ውሃ መጠጣት እፈልጋለሁ ሲል ይናገራል። ፖሊሶቹ ፈርተው እጁን አልፈታም ቢሉትም እንኳን ማምለጥ እንደማልችል ታውቃላችሁ ማለት ይነግራቸዋል። እናም ወዲያው አርናን እየተመለከተ የነበረው የፖሊሶቹን መሳሪያ ነበር። ትኩር ብሎ መሳሪያውን ይመለከታል። በዚህ የተነሳ ካቴናውን ካስፈታቸው በኋላ መናዘዝ እንደሚፈልግና እሱ ሁሉንም ነገር እንዳደረገ እንዳጠፋም ወንጀልም እንደሰራም ይናገራል። ግን ይህ በእንዲህ እንዳለ ልጁ ካርታል ምንም ነገር አለመስራቱንና እሱ ከሁሉም ነገር ነፃ መሆኑን ለፖሊሶች ይናዘዛል። እናም ፊርማውን ይፈርማል። በዚህ የተነሳ አሁን ዳሪያ እንድትጠራለትም እንደሚፈልግ ይናገራል። ዳሪያም ወደዚያ ስፍራ ከመጣች በኋላ ዳሪያ ልጄን ተንከባከቢው፣ እኔ ምንም ነገር አላጠፋሁም በማለት ከፈረመ በኋላ ዳሪያንም ይህን ቃል ካስገባት በኋላ ማንም ሰው ሳይመለከተው ፖሊሱ ጋር ተቀባብሎ የነበረውን መሳሪያ አቀባብሎ ወዲያው ራሱ ላይ ተኩሶ አርናን ይሞታል። ራሱን ሲያጠፋ የተመለከተችው ዳሪያ በጣም ትደነግጣለች። አርናን እዛው ፖሊሶቹ ፊት ለፊት ራሱን አጥፍቶ ሞተ። ራሱን ሰዋ። የመሳሪያ ድምፅ ሰምተው የነበሩት ሁሉም ሰዎች ይደነግጣሉ። ሶመር በጣም ደንግጦ ወደዛ ስፍራ ሲያመራ አርናን እንደሞት ይገባዋል። ካርታልም ቢሆን ምን የተፈጠረው ንገሩኝ እያለ እዛው የታሰረበት ክፍል ውስጥ መጮህ ይጀምራል። ሁሉም ፖሊሶች ለማረጋጋትና ሁሉም ነገር በራሳቸው ቁጥጥር ለማድረግ ሲሉ እየሞከሩ ይገኛሉ። አርናን ራሱን ሰዋ። ዳሪያ ሰው ራሱን ሲያጠፋ ተመልክታለች። በዚህ የተነሳ በጣም ያማታል። ሶመር ሊያረጋጋት ቢሞክርም እንኳን ያስታውካታል፣ እንድትረጋጋ ያረጋታል። ቆንጆ ከችግር አትርቂም እንዲህ በማለት ይጠይቃታል። ሁሌ የምትመርጣቸው ወንድ ችግር እንዳለባት ሲናገር ግን እሷን በጣም ይቅርታ እየጠየቃት ወደ ቤት እንድትሄድ ይነግራታል። እና ካርታልን በቅርቡ ነፃ እንደሚወጣ ነግሯት እሷን ወደ ቤት ወዲያው ይልካታል። አሁን ካርታልና እንዲሁም ደግሞ ሶመር ይገናኛሉ። የተፈጠረውንም ነገር እርስ በርስ ማውራት ይጀምራሉ። አርናን ያደረገው ነገር ተገቢ ያለመሆኑንና ራሱን ማጥፋት ትክክለኛ ውሳኔ ያለመሆኑን ሶመር ለካርታል እየነገረው ግን ደግሞ ከሱ የሚጠበቅ ስራ ነው ሲል ካርታል ይናገራል። ካርታል በዚህ ሰዓት ላይ ለሶመር እኔ መውጣ ይሆናል፣ ቃል ተገባብተናል፣ እኔ ወንጀለኛ የለውም፣ ነፃም እንደምታወጣ ይነግረኛል፣ ለምንድን እስካሁን የታሰርኩት በማለት ጥያቄ ጠይቀዋል። እሱም እንደዛ ከሆነ ነፃ ትወጣለህ፣ ተዘጋጅ በማለት ይነግረዋል። ወዲያው የተፈጠረውን ነገር ሁሉንም ነገር ሶመር ለአባቱ ደውሎለት ለኦዛር ሁሉንም ነገር ይነግረዋል። እና ካርታል አሁንም እስር ቤት መሆኑን ሲነግረው ካርታልን አታስወጣው፣ እዛ ውስጥ እንዲማቀቅ አድርገው ይታሰር በማለት ይነግረዋል። ግን እሺ ቻው በማለት ይዘካል። እናም ሁሉንም ነገር ተናግሮ ሶመር ካርታልን ለማውጣት ይሞክራል። በሌላ በኩል የተፈጠረውን ነገርና የወንድሟን ሞት የሰማችው እጅግ በጣም ያዘነችውና ካርታል እንድታሰር ያወቀችው እናቱም ሩቻ እሱን ለማዳን ልትሄድ በምትሞክርበት ሰዓት ላይ ኦዛር ምረጭ ይላታል። እሱን ብለሽ የምትሄጂ ከሆነ እኔና አንቺ ነገር ያበቃል በማለት አስረግጦ ይነግራታል። ዳሪያ የተመለከተችው ነገር በጣም አስደንግጧታል። በጣም ደንግጣለች። ዱንሽ ብትወቅሳትም እንኳን የተፈጠረውን ነገር በጥቂቱም ስትነግራት በጣም ታዝንላታለች። ወደ ተመልካቾች የዛሬው ትዕይንታችን እዚህ ጋር ይጠናቃል። ቀጣይ ካርታል ከእስር ቤት ይወጣል ወይንስ ደግሞ አርናንን የመቅበር ዕድሉን ያገኛል ወይ? በሌላ በኩል ደግሞ ሩቻ ልጇን ወይንስ ደግሞ ኦዛርን ትመርጣለች? ይህ ለሁላችንም ጥያቄ ነው። በቀጣይ ትዕይንት እስከምንገናኝ መልካም ጊዜ ይሁንላችሁ።